ሰላም የአማሪክ ቴክ አካዳሚ ተከታታዮች እንኳን ወደ ኮምፒውተር ጥገና ስልጠናችን በሰላም መጣችሁ። እኔ አቤኔዘር ነኝ። ዛሬ በቲዮሪ ክላሳችን የምንመለከተው ስለ ማዘርቦርድ ይሆናል። በዚህ ክፍል ማዘርቦርድ ምንድነው? በኮምፒውተር ውስጥ ዋና ዋና ጥቅሞችስ ምንድናቸው? በማዘርቦርድ ክፍላስ ውስጥ ወደ 13 ወሳኝ የምንላቸው የማዘርቦርድ ውስጥ የሚገኙ ወሳኝ ክፍሎች ስለነሱ በዝርዝር እንመለከታለን። የሃርድዌር ጥገና በደንብ ለማወቅ መጀመሪያ ቲዮሪውን ጠንቅቆ ማወቅ ወሳኝ ነውና ዛሬ በክፍል 2 ቲዮሪ እንመለከታለን በማዘርቦርድ ዙሪያ ማለት ነው። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ማብራሪያው እናልፋለን። በዛሬው ክላስ ማዘርቦርድ የሚለውን ቶፒክ እናያለን። ስለ ማዘርቦርድ በውስጡ ስላሉት እያንዳንዱ ነገሮች እያንዳንዱን ነገር እናያለን። ማዘርቦርድ ምንድነው? ማዘርቦርድ የምንለው ቦርዳችን ሜን ዩኒቱ ነው። ኮምፒውተራችን ውስጥ የሚገኝ ሜን ዩኒት ሲሆን በውስጡ የተለያዩ ክፍሎች አሉት። እያንዳንዱ ክፍል እርስ በርስ ኮኔክት እንዲሆን ያደረገ ኮምፖነንት ነው ማለት ነው። ሲፒዩ ከራም ጋር ኮሙኒኬት እንዲያደርግ ከሲዲዲ ወይንም ከኤችዲዲያችን ጋር ፓወር ስቴሽኑን፣ ግራፊክስ ካርዱ፣ ኪቦርዱ፣ ማውዙ እርስ በርስ በቀላሉ ኮሙኒኬት እንዲያደርግ ያደረገው this motherboardችን ነው ማለት ነው። ሞር ኮሙኒኬት ያደርጋል ሞኒተሮች ጭምር። without motherboard computer cannot work because the component cannot what communicate each other. ምን ከሌለ ማዘርቦርድ ከሌለ ኮምፒውተራችን አይሰራም ማለት ነው። ምክንያቱም ያ ማዘርቦርድ የሚባለው ኮምፖነንት ምን ስለሚያደርግ ዋነኛው ጥቅሙ ውስጥ ላይ የሚገኙ ኤሌመንቶች እርስ በርስ ኮሙኒኬት እንዲያደርጉ። ስለዚህ የለም ማለት ኮሙኒኬት አያደርጉም ማለት ነው። what does motherboard do? motherboard ምንድነው የሚያደርገው? የመጀመሪያው connect ኮምፖነንቶች እርስ በርስ እንዲገናኙ። motherboard like እንደ ኮሙኒኬሽን ሴንተር ኦፍ ኮምፒውተራችን ኮሙኒኬሽን ሴንተር ነው። connect all main part of so they can work together ማለት ነው። የኮምፒውተራችን ሜን ፓርቶች በጋራ እንዲሰሩ ያግዛል ኮሙኒኬት። ለምሳሌ ሲፒዩአችን ምን ይፈልጋል? ዳታን ይፈልጋል። ከማን? ከራማችን። ሲፒዩ ምንለው ሴንትራል ፕሮሰሰር ዩኒታችን ነው። መረጃዎችን ከራም ይፈልጋል። ራም ደግሞ ምን ይልካል? ሴንድ ያንን ሲፒዩ የሚፈልገውን ዳታ ይልካል። በማን በኩል? በማዘርቦርድ በኩል ፓዝዌይ አለ። በዛ ፓዝ በኩል ይልካል። ማዘርቦርድ ደግሞ ሲግናሉን ከሲፒዩ የመጣውን ሲግናል ይቀበልና ኮሙኒኬት እንዲያደርጉ ያደርጋል። ላይክ እንደ ብሪጅ ነው በኮምፖነንቶች መካከል ማለት ነው። in a simple way ማዘርቦርድ ነው ሃይዌይ ሲስተም ነው ማለት ኮምፒውተራችን ልክ ሃይዌይ ሲስተም አንድ ሀገር ከሌላ ሀገር እንደሚያገናኝ ማዘርቦርድ አንድስ ኮምፖነንት ከሌላው ጋር all data travels through it between the CPU, RAM, storage. ሁሉም ዳታዎች ትራቨል የሚያደርጉት ማንን አልፎ በማዘርቦርድ በኩል ነው ማለት ነው። የመጀመሪያው ጥቅም ኮኔክት ኮምፖነንት ሁለተኛው ዲስትሪቢዩት ፓወር። ለእያንዳንዱ ኮምፖነንት ፓወርን ከፓወር ሰፕላይ ተቀብሎ ያከፋፍል። ማዘርቦርድ ዲስትሪቢዩት ኤሌክትሪክ ፓወር ፍሮም the power supply ዩኒታችን የሆነ ኤሌክትሪክ ፓወር በመቀበል ወደ ተለያዩ የኮምፒውተራችን ኮምፖነንቶች ፓወር ያከፋፍላል። ዋናው ፋንክሽን ምንድነው? receive power from the power station unit through the power connection ደግሞ አስገባል። then deliver የተቀበለውን ከፓወር ስቴሽን ወሰደውን ያከፋፍላል። deliver correct amount of power to ለሲፒዩአችንም ለራማችንም ስቶሬጅ ዲቫይስ ኤክስፔንሽን ላይ ያንዳንዱ ነው። and helps keep power
stable for safe operation ምን እንዲሆን ያደርጋል ፓወራችን ስቴብል እንዲሆን ለሁሉም እንትኖች የሚከፋፈለው ፓወር ስቴብል እንዲሆን ሴፍ ኦፕሬሽን እንዲካሄድ ያደርጋል ያ በውስጡ ሌሎች ቺፖች አሉ ስቴብል እንዲሆን የሚያደርጉ ለምሳሌ ፓወር ሰፕላይ ዩኒታችን ኤሌክትሪሲቲ ወደ ማዘር ቦርዳችን ቢልክ ማዘር ቦርዳችን ዘምን ያደርጋል ሰፕላይ ሰፖርት ቱ ዋት CPU RAM and SSD ያከፋፍላል ማለት and other connected device ማለት ስለዚህ ማዘር ቦርድ ሌላኛው ጥቅሙ እንደምንነት ያገለግላል power distributor so it's prevent the component from receiving too much or too little power ማለት ስለዚህ የተመጣጠነ የሆነ ኃይል እንዲያገኝ ይረዳዋል ማለት so helps the component run safely run እንዲያደርግ ያለበለዚያ ይቃጠላል ማለት ሌላኛው control communication ምንለዋለን the motherboard control communication between all hardware component in the computerአችን ውስጥ የሚገኙ አጠቃላይ hardware componentዎች ጋር communicate ያደርጋል so it allows different device to exchange data ከአንድ ዲቫይስ ወደ ሌላ ስለዚህ ትራንስፈር ዳታን CPU RAM ስቶሬጃቸው እርስ በርስ ኮሙኒኬት ትራንስፈር ይደረጋሉ then coordinate communicationን ይቆጣጠራል ማለት ነው ለምሳሌ when you open a file from SSD ለምሳሌ ከSSD ስቶሬጃችን የሆነ ፋይል ብንከፍት ዳታ ምን ያደርጋል ትራቨል ያደርጋል በማን በኩል በማዘርቦርዳችን በኩል ትራቨል ያደርግና ወደ CPU ወደ RAMአችን ይሄዳል ማለት ነው ኪቦርድ ስነካ ማውስ ስነካ ማዘርቦርዳችን ኢንፑት ሲግናል ይቀበላል ከዛ ለማንከል ለሲፒዩአችን የሆነ ኢንፑት ሲግናል ብሎ ምላሽ ሶ ማዘርቦርድ እንደምን የሚያገለግል ኮሙኒኬሽን ማናጀርነትም ያከነ ስለዚህ all computer parts work together to ensure fast and accurate data ይሰጣል ማለት ሌላኛው ክፍል main parts of motherboard so motherboard የተለያዩ ክፍሎች አላቸው ወሳኝ የምንለው በላብ ክፍለ ጊዜ ላይ ሪል እናያቸዋለን አሁን ቲዮሪካሊ ነው የምንመለከተው so main part of motherboardአችን CPU socket እንለዋለን የመጀመሪያ CPUአችን ማለት ነው so CPU እንዴት ነው እንፈልግ ላብ ላይ በደንብ አይተናል የቱ ጋር እንደሚገኝ so CPU socket ምንለው ስፔሻል ስሎት ነው ማዘርቦርዳችን ውስጥ የሚገኝ ሲሆን it's the central processing unit ብለን እንጠራለን ወይንም የኮምፒውተራችን ፕሮሰስ የሚያደርግበት ማለት ነው so CPU በሌላው እንትኑ brain of computer የኮምፒውተራችን አእምሮ ብለን ምክንያቱም it process data and execute instruction ማለት ስለዚህ የሆነ ዳታ ፕሮሰስ ያደርጋል instruction execute so brain ሲስተማችን ነው ማለት so hold CPU securely in place avoid electrical communication between the CPU and the motherboard መካከል ያለውን provide ያደርጋል so when we open program CPU ምን ያደርጋል instruction ይቀበላል in process them through connection provided by the CPU ስለዚህ CPUአችን ምን ይቀበላል ፕሮግራም ይቀበላል ያን የተቀበለው instruction ደግሞ ፕሮሰስ ያደርጋል easy to remember CPU socket ምንለው is a brain slot of a computerአችን አእምሮ ክፍል ገሞሰን ይችላል ማለት so this በኢሜጅ ደረጃ ይሄ ነው CPU ይሄ የላይኛው ፓርት ነው ይሄ ነው የታችኛው ፓርታችን ነው ከCPU በላይ ደግሞ ሜታል አለ እሱን አለ ሌላኛው RAM slot ነው RAM slot ምንለው DIMM slot ነው are connector on the motherboard where RAM random access memory modular install RAM slot ምንለው መሰኪያ የራማችን መሰኪያ ሲሆን random access memoryአችን ሞጁላችን ኢንስቶል የምናደርግበት ቦታ ነው so RAM ሞጁሉን securely ይዝልናል ስሎቱ ያዣው ማለት ነው always the CPU access temporarily data quickly ጊዜያዊ የሆኑ ዳታዎችን quickly access እንድናደርግ ያደርጋል ለምሳሌ when you open a web browser window data temporarily ነው የሚቀመጠው stored in RAM so the CPU can access quickly ጊዜያዊነት ነው ሁሉ ነገር
የሚያስቀምጠው። ሶ ራም ስሎት ምንለው ሚሞሪ ስሎት ነው በሌላ ስሙ ማለት ነው። ስለዚህ ዋነኛው ስራው ምንድነው? ፐርፎርማንስ እና ሲስተም ስፒድን መጨመር ሲሆን ሜሞሪ አፕግሬድ ባይ አዲንግ ሜሞሪ ራምን ተጨማሪ ስሎቶችን መጨመር ሜሞሪን ከፍ ማድረግ ይቻላል። ሰፖርት መልቲታስክ እና ፋስት ፕሮግራም ኤክስኪዩሽን ፈጣን የሆነ ፕሮግራሚንግ ለበጥ መልቲታስክ ብዙ ስራ በአንዴ እንድንሰራ ያው የተሻለ አሁን 4GB 8GB ስናደርገው የተሻለ ይሆናል። ሁለት አይነት ስሎቶች አሉ። DIMM ስሎት እና ቱ ሜን ስሎት ኦፍ ራም ስሎት ሁለት አይነት አለ። DIMM ስሎት ወይንም ዱዋል ኢንላይን ሜሞሪ ሞጁል ምንለው እና DIMM ወይንም ስሞል አውትላይን DIMM ምንለው ማለት ነው። ዱዋል ኢንላይን ሜሞሪ ሞጁል ምንለው used in ዴስክቶፕ ኮምፒውተር ላይ ነው በብዛት የምንጠቀመው። ይሄን ዱዋል ኢንላይን ሜሞሪ ሞጁል ምንለው ብዙ ጊዜ ኮምፒውተር ላይ የምንጠቀመው ከእንትን አንፃር DIMM አንፃር ሳይዙ ላርጅ ነው። ዩዥዋሊ ፎን ከ2 እና 4 ስሎት ኦን ማዘርቦርድ ላይ ወይ 2 ስሎት ወይ 4 ስሎት ነው። DDR3 DIMM እና DDR4 DDR5 የተባሉ ሞጁሎች ይቀመጣሉ። ሌላኛው DIMM ደግሞ ስሞል የሆነ አውትላይን DIMM ሲሆን ለላፕቶፕ ነው የምንጠቀመው ማለት ነው። ከDIMM ያነሰ ነው በሳይዝ ጠበብ ይላል። ቪዲዮአችን ላይ ራማችን ስናይ ሰፋ ይላል። ዴስክቶፕ ነው የፒሲ ሲሆን ጠበብ ይላል ማለት ነው። ያው ቦታ ለመቆጠብ ላፕቶፓችን ውስጥ ይጠቅመናል ማለት ነው። DDR4 DIMM DDR5 የተባሉ ይለያያሉ። እዚህ ጋር መልከት እንችላለን። አጭሩ የራም የላፕቶፕ ሲሆን ረጅም ደግሞ የዴስክቶፕ ነው። አምስት አይነት ማለት ጀነሬሽኖች ነበሩት። DDR ወይንም ደብል ዳታ ሬት ምንለው ኦልድ ቴክኖሎጂ ነው። ሬርሊ ዩዝድ አሁን ላይ ያን የምንጠቀምበት ነው። DDR2 ደግሞ ከDDR በጣም ፈጣን ነው። ኦልደር ኮምፒውተሮች ላይ እንጠቀማለን። DDR3 ደግሞ ኮመን ነው። ኦልድ ዴስክቶፕ ላይ ላፕቶፕ ላይ ሁለቱም ላይ DDR3 ምንለው ጀነሬሽን። DDR4 ደግሞ ቬሪ ኮመን ነው። ጉድ ፐርፎርማንስ ኤንድ ፓወር ሰፕላይ ሲኖረው። DDR5 ደግሞ አዲስ ዘመናዊው ኒው ጀነሬሽን በጣም ፈጣን ስፒድ ያለው ቤተር ፐርፎርማንስ ያለው ጀነሬሽን ነው። እዚህ ጋር ጀነሬሽናቸው DDR ነው። DDR2 ነው። DDR3 DDR4 DDR5 የተባሉ ምንድነው ማለት አለብን? DDR3 4 እና 5 ኢንተርቼንጀብል አይደሉም። ለምሳሌ DDR3 ራም ፊት የሚያደርገው ለDDR3 ስሎት ብቻ ነው። DDR4 ፊት የሚያደርገው ለDDR4 ብቻ ነው። ስለዚህ DIMM የምንለው ዴስክቶፕ ራም ስሎት ሲሆን DIMM ደግሞ የምንለው ላፕቶፕ ራም ስሎት ሲሆን DDR3 DDR4 እና DDR5 ዘመናዊ እና አዲስ የሚባሉ ናቸው ከጀነሬሽን አንፃር እና በጣም ፈጣን ጀነሬሽን አላቸው። ሶስተኛ ፓወር ኮኔክተር ነው። ፓወር ኮኔክተር are often the port of the motherboard so that receive electricity flow the power unit ከፓወር ዩኒታችን ኤሌክትሪሲቲን በመቀበል ለማዘርቦርዳችን ያከፋፍላል። ስለዚህ ሁለት አይነት ፓወር ተናለ ማለት ነው። አንደኛው 24 ፒን ሜን ፓወር ምንለው 24 ፒን ሜን ፓወር ምንለው እዚህ ጋር እንደምናየው ነው። ይሄን ምናየው መሰኪያ እንደዚህ ነው ሲሆን ስንቆጥረው 24 ፒን ሲሆን S24 ባለ 24 ፒኑ በጣም ትልቅ ፓወር ኮኔክተር ሲሆን ማዘርቦርዳችን ላይ ከሚገኙ ፓወር ኮኔክተር ትልቁ ሲሆን ምንድነው የሚያቀርብልን ፓወር ለማዘርቦርዳችን በዋነኛነት ፓወር የሚያቀርበው እሱ and many of component so usually connect በቀኝ በኩል ነው የሚገኘው።
ሌላኛው ስለዚህ 24 ቀዳዳዎች ነው ያሉት ሜን ፓወር ኦፍ ለማዘርቦርድ ነው ማለት። ሌላኛው ባለ 4 ፒን እና ባለ 8 ፒን ሲፒዩ ፓወር ኮኔክተር አለ። ይሄም የሚገኘው ከምንድነው ከሲፒዩ ሶኬት ቀረብ ብሎ ሲሆን ፓወር ለሲፒዩአችን ፓወር የሚልከው ፓርት ነው ማለት ነው። ሰፕላይ ስቴብል ፓወር ዳይሬክትሊ ቱ ፕሮሰሰር ለፕሮሰሰሮችን በቀጥታ ምን ይልካል ፓወር ይልካል። ባለ 4 እና ባለ 8 ፒኑ ሲፒዩ ፓወር ኮኔክተሮች ናቸው። ሲፒዩ ፓወር ሰፕላይ ዩኒታችን ሴንድ ፓወር ስሩ በ24 ፒን ኮኔክተር ከሆነ ለማዘርቦርዳችን ነው። ፓወር ሰፕላይ ኮኔክተራችን ዩኒታችን ተጨማሪ ፓወር አዲሽናል ፓወር ደግሞ ምን ከሆነ ባለ 4 ፒስ እና ባለ 8 ፒን ኦር ቀዳዳዎች ማለት ማዘርቦርድ ነው ይጠቀማል። እዚህ ጋር ባለ 4 ነው። ይሄ ደግሞ ባለ 8 ነው። ይሄ ደግሞ ማቀቢያ ነው አዲሽናል ነው። ሌላኛው ቺፕሴት ነው። ቺፕሴት ነው ሜን ኮንትሮል ሲስተም ነው ማዘርቦርድ ሲሆን that helps different parts of computer communicate together። ይሄ ደግሞ ቺፕሴት ምንለው የኮንትሮል ሲስተማችን ዋናው ሜን ኮንትሮል ሲስተም ሲሆን ማዘርቦርዳችን ላይ ምንድነው የሚጠቀመው help different parts of computer communicate እንዲያደርግ እርስ በእርስ ነው። ኮንትሮል ዳታ ፍሎ ሲፒዩ ራም ስቶሬጅ እና ሌሎች ዲቫይሶች ፍሎውን ኮንትሮል ያደርጋል። ማኔጅ ኮሚኒኬሽን ቢትዊን ኢንፑት እና አውትፑት ዲቫይሶች መካከል ያለውን ኮሚኒኬሽን ይቆጣጠራል ማለት ነው። ትራፊክ ኮንትሮል ነው ቁጥጥር ነው የሚያደርገው እና ማዘርቦርዳችን ላይ ቁጥጥር ነው የሚያደርገው። ማን ነው መልእክት የላከው፣ ማን የተቀበለው፣ ዳታ መቼ ነው የተላለፈው፣ በምን አይነት ፍጥነት ነው። ስለዚህ እቺ ፓርት ቺፕስ ብለን እንጠራታለን ማለት ነው። ሌላኛው ስቶሬጅ ኮኔክተር ነው። ስቶሬጅ ኮኔክተር ደግሞ ምንለው ፓርት ኦፍ ማዘርቦርዳችን አንድ ክፍል ሲሆን ኮኔክት የሚያደርገው ስቶሬጅ ዲቫይስን ልክ እንደ ሃርድ ዲስክ ምናምን አንዱን ስቶሬጅ ከሌላኛው ጋር ለማገናኘት ይጠቅመናል ማለት ነው። ሁለት አይነት ስቶሬጅ ኮኔክተር አለ። ለሳታ ፖርት የተዘጋጀ ኤስኤስዲ እና ኤችኤስዲ ተብሎ ለሳታ ፖርት የተዘጋጀ ኬብል አለ። ሁለተኛ ኤም2 ስሎት የሚባል ደግሞ አለ። ኤም2 ስሎት ምንለው አለ። ሳታ ፖርት ምንለው የኤችዲዲ ወይንም ሃርድ ዲስክ ዲቫይስ ድራይቨር ዲቫይስ ምንለው ማለት ነው። የመጀመሪያው እሱ ነው። 2.5 ኤስኤስዲ ማለት ሳታ ኬብል የሚጠቀመው ስሎ ኮምፔር ከኤም2 አንጻር ላይ ቀርፋፋ ነው። ሁለተኛው እዚህ ጋር መስክር ሌላኛው ኤም.2 ስሎት ምንለው ነው። እነዚህ እሺ ሌላኛው ኤም2 ስሎት ወይ እንደ ፋስታስ ለኤስኤስዲ ደግሞ ይሄ የምንጠቀመው እነዚህን ኤስኤስዲ ነው። ግን ኤችዲዲ ግን ይሄ በፊት ቀድሞ ነው የምንጠቀመው ሳታ ፖርቶች ናቸው። ስሎት ምንለው በጣም ፈጣን ኤስኤስዲ ሲሆን ምን ይጠቀማል ኤም2 ኤስኤስዲ ሞዴል የምንጠቀመው ለኤም2 ኤስኤስዲ ላይ የሚባሉ ሲሆን ዳይሬክትሊ ኮኔክት የሚያደርጉት ማዘርቦርዳችንን ነው። ምንም አይነት ኬብል ሳንጠቀም ከሳታ አንፃር ከሳታ ከምንጠቀም አንፃር በጣም ፈጣን ነው ይሄኛው ነው ማለት ነው። ለምሳሌ ኒቭሚ ኤስኤስዲ የምንጠቀም ሃይ ስፒድ ስቶሬጅ ነው የምንጠቀመው ሞደርን ላፕቶፕ ማለት ነው። ስለዚህ ኤም2 እና ፋስት ኤንድ ሞደርን ስቶሬጃችን ነው ማለት ነው። ስለዚህ ይሄኛው እቺኛው የማስገቢያ ቦታ that is called M2 SSD እንለዋለን። M2 ስሎት የሚባለው እንትን ነው የሚገባበት ነው። ለዚህ ሳታ ስንል ኬብል ኮኔክሽን ነው። በጣም ቀርፋፋ ነው። ስሎወር ነው ከM2 አንፃር ማለት ነው። ስድስተኛው ኤክስፓንሽን ስሎት ወይንም PCI
ምንድነው ኤክስፓንሽን ስሎት ወይም PCI ወይም ፔሪፌሪያል ኮምፖነንት ኢንተርኮኔክትድ ኤክስፕረስ ስሎት ምንለው ሎንግ ኮኔክተር ነው ኦን ማዘር ቦርዳችን ውስጥ የሚገኝ ተጨማሪ ሃርድዌር ሲያስፈልገን ሊጠቀመው ነው ማለት ነው። ስለዚህ always ኢንስቶል ፓወርፉል እና ኤክስትራ ተጨማሪ ኮምፖነንት ያስፈልጋል። ኮምፒውተራችን አፕግሬድ ማድረግ ያለምንም ሲስተሙ ቼንጅ ሳይደረግ እዛ አፕግሬድ ማድረግ ስንፈልግና ፕሮቫይድ ፋስት ኮሚኒኬሽን እንዲኖረን ነው። ለምሳሌ የተለያዩ ግራፊክ ካርዶችን አድ ለማድረግ የዋይፋይ ካርድ፣ ሳውንድ ካርዶችን አድ ለማድረግ ይህን ፓርት ነው ቪዲዮ ላይ ተቀምጧል። PCI አፕግሬድ ስሎት እንለዋለን ማለት ነው። እንደዚህ አይነት ጥራዎች። ሰባተኛ ባዮስ ወይም UEFI ቺፕስ ምንለው ሲሆን ስሞለር ሚሞሪ ቺፕስ እንደ ሚሞሪ እንደ ማዘር ቦርዳችን ላይ የሚገኝ በጣም ስሞል የሆነ ሚሞሪ ነው። ስቶር የሚያደርገው ስታርታፕ ሶፍትዌሮችን ወይንም ልክ ኮምፒውተራችን ዊንዶውስ ሲከፍት ስታርት ሲያደርግ በኋላ ያለው ስቶሬጅ ክፍል ነው ማለት ስሞል ሚሞሪ ቺፕስ ነው ማለት ነው። ሶ ምንድነው ፋንክሽኑ? ያው ስታርት ዘ ኮምፒውተር when you press power button ስነካ ኮምፒውተሩ እንዲነሳልን የሚያደርገው ክፍል እሱ ነው። ሃርድዌር ፓርታችን በስነ ስርዓት እየሰሩ እንደሆነ ቼክ ያደርጋል። ኦፕሬሽን ሲስተማችንን ኮንዳክት ያደርጋል ማለት ነው from strong memory ማለት ነው። ለምሳሌ ፔኒተር PC ለምሳሌ PC የከፈተም ቢሆን ባዮስ ኦኬ። ስለዚህ ባዮሳችን ፈርስት ፕሮግራም ዛት ስታርት ኮምፒውተራችን ማለት ነው። በቃ ኮምፒውተራችን ኮምፒውተራችን ሲጀምር ያለው እንትን ነው ማለት ነው። ስታርታፑ ማለት ነው። በቃ ስታርት ሲያደርግ እንዲጀምር ፕሮግራሙ እንዲነሳ ያደርግልናል። ስታርት ለኮምፒውተር when you pass the power button press እናደርግ ማለት ሶ እቺ ናት የምትመለከት ማለት ነው። ሌላኛው ሲሞስ ባትሪ ነው። ሲሞስ ባትሪ ነው ክብ የሆነች ባትሪ ናት። ልክ እንደ ሰዓት ባትሪ ሊንገርስ ምስል ማዘር ቦርዳችን ውስጥ የምትገኝ ሲሆን ምንድነው ጥቅሟ? ያው ኮምፒውተራችን እንትን ተርን ኦፍ በሚሆንበት ወይም ሽዳውን በሚሆንበት ጊዜ ዳታዎችን ሴቭ ታደርጋለች ማለት ነው። ሶ በብዛት ስቶር የሚያደርገው ቡት ኦርደሮችን፣ ሲስተም ሴቲንጎችን ምናምን ኦርደር ያደርጋል። ከዛ ባለፈ ግን ቀኖችን እና ታይምን ለማስተካከል ነው። ፒሲያችን ቀንና ሰዓቱን ዩዝ አግባ ከሆነ ዘግተን በከፈትን ቁጥር የዚህ ችግር ነው ማለት ነው። her computer understand basic configuration understand ያለው ሰው ብቻ ሲሞስ ዋናው ስሙ የታይም ላይ ነው ብዙ ጊዜ ለውጥ ይመጣል። እዚህ ኮምፒውተር ስሞል ሜሞሪ ፓወር ባክአፕ ማለት ከሌላ ምን ይሆናል? ምን ይፈጠራል? ይሄ ሲሞስ ባትሪ ከሌለ ምን ይፈጠራል? የመጀመሪያው ቀንና ሰዓታችን ትክክል አይሰራም። ባዮስ ሴቲንጋችን ሪሴት መደረግ ይፈልጋል። ሲሞስ ባትሪያችን ለው ሜሴጃችን ስታርታፑም ለው ይሆናል ማለት ነው። ሌላኛው ሂትሲንክ የምንለው ሜታል ነው። ፓርት ኦፍ ማዘር ቦርድ ሲሆን ሄልፕ ስኩል ዋት ይሄ የሲፒዩ እና ቪአርኤም እና ቺፕሴታችንን ለማቀዝቀዝ ይጠቅመናል ማለት ነው። ቺፕሴታችን በዋነኝነት እንትናችንን የተሻለ ማለት ሙቀት እንዳይዝ ማለት ነው። ምክንያቱም ሂትሲንክ ምንድነው? ብረታማ ፓርት ነው ማዘር ቦርዳችን ውስጥ። ስለዚህ ያቀዘቅዘዋል ማለት ሆት ኮምፖነንት የሞቀ ነገር ካለ ማለት ነው። ሲፒዩአችን ከቺፑ ጋር ኮሚኒኬት እንዲያደርግ ስለዚህ አብዞርብ ሂት ፍሮም ኢምፖርታንት ቺፖች ሙቀትን ይወስዳል። ከዛም ያንን ሙቀት ምን ይላል? ስፕሬድ ያደርጋል ኦቨር ላርጅ ሜታል ሰርፌስ then help prevent overheating ማለት ነው። ስለዚህ ሙቀትን ሪሙቭ ማድረግ ነው ሂትሲንክ ማለት ነው። እቃዎችን መስራት ቮልቴጅ ሬጉሌሽን ሞዴል ምንለው አለ። ቮልቴጅ ሬጉሌሽን ሞዴል ደግሞ ፓርትስ ኦፍ ማዘርቦርድ ሲሆን ኮንትሮል ኤንድ ስታቢላይዝ ፓወር ጎይንግ ቱ ወደ ሲፒዩአችን የሚሄደውን ፓወር ኮንትሮል ያደርጋል
ይባል ስታብላሽ ያደርጋል። ሶ ሃይ ቮልቴጅ ኮንቨርት በሚደረግበት ጊዜ ከፓወር ሰፕላያችን ለምሳሌ 12 ቮልት የሚያወጣ ከሆነ ኢንቱ ሎው ቮልቴጅ መቀየር ማለት ሶ ኒድድ ቱ ሚን ባይ ዘ ሰፕላይ በሲፒዩ ማለት ነው። ሶ 1.1 voltage to 1.4 voltage ድረስ ሙቭ ያደርጋል and keeps what CPU power stable እንዲሆን ያደርጋል። በወሳኝ የሚባሉ ስራዎች ሰዓት ላይ ሲፒዩችን ስቴብል እንዲሆን protect the CPU drag from another ማለት ነው። በዚህ protect control for CPU ከለላ ነው የሚሰጠው። ሶስት አይነት የቪአርኤም ወይም የቮልቴጅ ሬጉሌሽን ሞዴሎች አሉ። ሞስፊት ምንለው ልክ እንደ ፈጣን ኤሌክትሮኒክ ስዊች ነው። ፓወር ኦፍ እና ኦን ስናደርግ ኪፕሊ አክሰስ የሚያደርግልን ነው። ፓወር ፋስት ስዊች ብለን እንጠራዋለን። ቾኬስ ደግሞ ምንለው ኢንዲኬተር ነው። ስኩዌር ኮምፖነንት ነው። ልክ አራት ማዕዘን የሚመስል ኮምፖነንት ነው። smooth and under unstable electrical current ሲሆን convert what ሜሲ ፓወሮችን ወደ ቀላል ፓወር ይቀየርልናል። ፓወር ስሙዝን ካፓሲተር ደግሞ ምንለው small cycle component ሲሆን store and release small amount of energy ነው release የሚያደርገው and send avoid what drop ሲኮችን ይተናል ማለት ነው። ካፓሲተር ምንለው ኮንትሮል ያደርጋል የሚገባና ስቶር የሚደረገው ኤነርጂ ይቆጣጠር። ሞስፊት ስንል ስዊች ነው ኦፍ እና ኦን ሲደረግ። ቾኬስ ምንለው ስሙዝ በሆነ መልኩ እንዲሰራ ሲሆን ካፓሲተር ደግሞ ስቴብላይዝ እንዲሆን ያደርጋል። እዚህ ጋር የምናየው ሞስፊት ነው። ዲስ ካፓሲተር እነዚህ አጠቃላይ ካፓሲተሮች ናቸው። ይሄ ደግሞ ሞስፊት ነው። ኢንፑት አውትፑት ባክአፕ ፓናል input output part are connected at back of the motherboard ከmotherboard ጀርባ at the back ላይ የሚገኝ ሲሆን where plug external device into the ports ተጨማሪ external deviceዎችን ለማገናኘት input ወይ output port ነው። connect to connect with external device ሲሆን handle input like keyboard mouse ሞኒተሮችን ለማገናኘት ይጠቅመናል ማለት ነው። ሜን ፖርታችን ዩዝ ፖርታችን ኪቦርድ ማውስ ፍላሽ ፔንት ነው። ኢንተርናል ፖርት ደግሞ ዋየርድ የሆኑ ኢንተርናል ኮኔክሽኖች አሉ። አውቶ ጀስት ደግሞ ሄድፎን ስፒከር ምናምን እዚህ የተወሰኑ ናቸው። ኤችዲኤምአይ እና ቪጂኤ ፖርት ምንድነው? ሌላኛው ኤችዲኤምአይ የምንለው ኮኔክት ኮምፒውተርን ከሞኒተር ፕሮግራም ጋር ማገናኘት ሲሆን ኤችዲኤምአይ ሞደርን ነው፣ ቤተር ኳሊቲ ጂሚን ደግሞ ኦልድ ነው። አይኦ ፖርት ነው ኮምፒውተር ባክ ኮሙኒኬሽን ሀብ ነው። ሬር ሳይድ ኦፍ ዘ ማዘር ቦርዳችን ውስጥ የባክ ፒኤስ ሲሆን ሜታል ፓናል ነው። አይኦ ኢንፑት አውትፑት ሾል ብለን እንጠራዋለን ማለት ነው። ፍሮንት ፓናል ደግሞ ስሞል ፒን ነው ማዘር ቦርዳችን ውስጥ የሚገኝ ዛት ኮኔክት ኮምፒውተር ኬዛችንን ከበተን እና ከላይት ጋር የተለያዩ በተኖች አሉ። ፓወር በተን፣ ሪሴት በተን፣ ላይት በተን ጋር እንዲገናኙ ማለት ነው። ልክ እንደ ሶኬት ባሉት እንደ ማብራት ሶኬት። ስለዚህ ፓወር በተኑን እኛ ስንጫን ምን ይወራል ማለት ነው? ሲግናል going through the power ማለት ነው። front panel እናለን case control link to match ነው የሚለው። usually at the button region corner of mother board ላይ እናገኘዋለን። ሌላኛው ኦዲዮ ቺፕስ ምንለው ሲሆን smaller component ነው ማዘር ቦርድ ላይ የሚገኝ handle all sound processing in ኮምፒውተራችን ውስጥ የሚገኙትን አጠቃላይ ፋይሎች። ስለዚህ provide what sound outcome ድምጽ ያለው ውጤቶችን receive sound input convert digital እነዚህ auto when you play music watch video audio chips provide process the video side it are your eye your head
አውዲዮ ቺፕስ ምንለው ሳውንድ። እሺ ተማሪዎች ለዛሬ ስለ ማዘርቦርድ የነበረን የቲዮሪ ትምህርት ይህንን ይመስል ነበረ። በማዘርቦርድ ላይ 13 ዋና ዋና ክፍሎችን ከነጥቅማቸው በዝርዝር አይተናል። አሁን በቲዮሪ የተማርነውን ክፍል በሚቀጥለው ቪዲዮ በላብ 2 በተግባር እያንዳንዱን እየነካን እየፈታን እንዴት ከኮምፒውተራችን ቦርድ ላይ መንቀል እንችላለን የሚለውን አንድ በአንድ እንመለከታለን። የሚቀጥለውን ቪዲዮ ተከታተሉ። ቪዲዮ ካስተማራችሁ ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በሚቀጥለው ክፍል እስከምንገናኝ መልካም የጥናት ጊዜ ይሁንላችሁ። ቻው።